ይነግረናል ማለት ነው። እኛ ሞትን እየረሳን መሞታችንን እየረሳን ወደ እግዚአብሔር መሄዳችንን እየረሳን ማንነታችንን እየዘነጋን ሰማያዊ ተፈጥሯችን ሰማያዊ እንደሆነ እየዘነጋን በምድራዊ ሐሳብ እንገዛለን እንጂ እኛ ሀገራችን በሰማይ ነው። ሀገራችን በሰማይ ነው። ክብራችን በሰማይ ነው። መኖሪያችን በሰማይ ነው። ለዚህ እኮ ነው ሐዋርያው ቅዱስ ጳውሎስ ሀልዩ ዘበላዩ ወአኮ ዘበምድር፣ ሰማያዊ አባታችሁን፣ ሰማያዊ ርስታችሁን፣ ሰማያዊ ሕይወታችሁን፣ ሰማያዊ ማንነታችሁን እያሰባችሁ ኑሩ ይላል። ዛሬ በዚህ ታላቅ ገዳም የተሰበሰብነው ልክ ሰማያዊ ክብራችንን ሰማያዊ ማንነታችንን አስበን ነውና የጠራን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ስለዚህ ሀገራችን በሰማይ ነው። ሁሉ ኃላፊ እንደሆነ ወንጌላዊ ቅዱስ ዮሐንስ ነገረን። ስለ ዓለም ማንነት ከዚያ መለየት እንዳለብን ሲነግረን ጻድቁ አባታችን አቡነ ተክለ ሃይማኖት ወንጌላዊ ቅዱስ ዮሐንስ የተናገረውን በመልእክቱ በመጽሐፍ ቅዱስ ላይ የተጻፈውን ነው ጻድቁ አባታችን አቡነ ተክለ ሃይማኖት በሥራ የተረጎሙት ማለት ነው። ዓለሙን ይሃልፋል ይገባን ዘንድ ዓለሙን ይሃልፍ፣ ዓለሙ ያልፋል። ይሄ የምታዩት ይሄ የምትባሉበት ሁሉ ያልፋል። የማያልፍ አንዳች ነገር የለም። ዓለሙ ያልፋል፣ ሀብቱ ያልፋል፣ ስልጣኑ ያልፋል፣ እውቀቱ ያልፋል። መልካም ካላደረግንበት የማያልፍ አንዳች ነገር የለም። የተዋህዶ ልጆች እንደ አንድ ምሳሌ ልንገራችሁ። ስለ ኃላፊነት ሁሉ ኃላፊ እንደሆነ፣ ሁሉ እንደሚያልፍ፣ ሁሉ እንደሚገታ፣ ሀገራችን በሰማይ እንደሆነ፣ ክብራችን በሰማይ እንደሆነ፣ የማያልፍ መልካም ስራ እንደሆነ ዛሬ እኮ ጻድቁ አባታችን አቡነ ተክለ ሃይማኖትን የምንማጸናቸው እኮ የማያልፈውን መልካሙን ስራ ሰርተው ስላለፉ እኮ ነው። በሕይወታችን የማያልፈውን መልካም ስራ ሰርተን በሃይማኖት የጸናን በምግባር የቀናን የኖረን ርስቱንና መንግሥቱን እንድንወርስ የእርሱ የአምላካችን መልካም ፈቃድ ይሁንልን እና ምሳሌውን ስነግራችሁ ሁለቱ ጓደኛሞች ነበሩ። እንግዲህ የዚህ ምድር ነገር በሰው እይታ ከዚህ ምድር እስከምንሄድ ድረስ የሰዎች አኗኗር መልክዓ ምድሩ ማንኛውም ነገር ሊለይ ይችላል። ሰዎች እንደየተሰጣቸው ጸጋ ነው የሚኖሩት። እኛ የምንኖረው እንደተሰጠን ጸጋ ነው። ምናልባት አንዳንድ ጊዜ ሰው ማስተዋል ሲያቅተው፣ ሰው መንፈሳዊነት ሲሞላው፣ ሰው ከመንፈሳዊነት ሲወጣ፣ ማንነቱን ሲዘነጋ በተሰጠው ነገር መርካት ያቅተዋል።